ቤዛ ቤዛ፣ ኧረ ድጋሚ ልጥራሽ ቤዛ? የምር አንቺ ከልብሽ ከውስጥሽ ከልብሽ ይቅርታ መጠየቅ ፈልገሽ ነው? የምር አንቺ እኛን ይቅርታ መጠየቅ ፈልገሽ ነው? ከልብሽ ነው ማለት? ያዞን እንዳይሆን ብዬ ፈርቼ እኮ ነው። እውነት አሁን አንቺ ተጸጽተሽ የሰራሽው ነገር ያኑን ላይ ያጠፋሽው ጥፋት ስህተት እንደሆነ ገብቶሽ ነው? ያ ከሆነ ኢትስ ኦኬ ኖርማል ነው። በእኔ በኩል እኔ ይቅር ብዬሻለሁ። በእኔ በኩል እኔ ይቅር ብዬሻለሁ። የሰላም ጤና ይስጥልኝ። ውድና የተከበራችሁ የመስኪ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሰሞኑ ያው ምን እንደተፈጠረ ምን እንደሆነ ታውቃላችሁ። ግን ያው ከዛም በኋላ ፈርታ ይሁን እውነትም ተጸጽታ እንትን ብላ ይሁን አላውቅም፣ ብቻ በደንብ ላወራት ሞክሬያለሁ። ማለት በተደጋጋሚ አንድ ስልክ ሲደወል ምን ፈልጋ ነው ማለት ስልኳን አውቀዋለሁ፣ ግን ደጋግማ ስደውልልኝ እንዴት ልጅ ምንድን ነው ምን አስባ ነው ድጋሚ ልታግተኝ ነው እንዴ ብዬ ነበረ ያሰብኩት። ግን ደውላ አንቺንም ማዲንም ይቅርታ መጠየቅ እፈልጋለሁ እና እባካችሁ ምናምን ነገር ረበለው። ምን ታገኝ ነው? ምንድን ነው ምክንያትሽ? ምንድን ነው ማለት እንዴት እኛን ይቅርታ ለመጠየቅ ተነሳሳሽ ምናምን ብዬ ሳውራት እንግዲህ ያው በቃ የሰው ጫማ ውስጥ ስትሆኚ ነው ማለት የኔ ጫማ ውስጥ ስትሆኚ ነው እንትን የሚገባሽ እንጂ አሁን እንደዚህ ብልሽ እንደዚህ ምንም እንትን አትይም ምናምን አለችኝ። ምን ለማለት ፈልጋ እንደሆነ በጣም ነው የሚገርመው። እኔ እንጃ በስላሴ ስም ማዲ ራሱ እንደሷ አንዲ እንትን ያለች አይመስለኝም። ማለት አሁን እሷ ምኑ እንደሆነ ታውቃላችሁ? አሁን እንደተረዳኋት እሷም እንዳለችኝ ከሆነ ማለት ነው በጣም በቃ በጣም ውስጤ ነው እንትን ያለው። ምክንያቱም እኔ እስከ ዛሬ ድረስ ማዲን እንዲህ ከሱ ጋር ሆኜ ማዲ ምን አይነት ፔን ምን አይነት ስሜት ምን አይነት እንትን ውስጥ እንደከተትኳት አሁን ልጅቷን ኤቢ ከልጅቷ ጋር ከዛችኛዋ ከአዲሷ ማለት ነው 18 ዓመት ካልሞላት ልጅ ጋር ስላየሁት እኔ እንደዚህ የተናደድኩት እንደዚህ የሆንኩት ማዲን ደግሞ ምን ያህል እንደጎዳዋት እናንተን ምን ያህል እንደጎዳዋችሁ አሁን ነው የገባኝ ብላኝ እርፍ ብትልስ። እኔ ግን ይሄ እኔ አላምንም። ምክንያቱም የእሷ ነገር አይታወቅም። ምናልባት በዚህ ተለሳልሳ ምናምን ነገር ድጋሚ ሌላ ፌቨር ልሰራ ነው ብዬ ነው የማስበው እንጂ የምር ቤዛ እኛን ይቅርታ ለመጠየቅ ልቧ እንትን ብሎ ወይም ደግሞ በሰራችው ስራ ተጸጽታ ይሆናል ብዬ አላስብም። ምክንያቱም ከአንድም ሁለት ሶስቴ እኮ ብዙ ሰው ጠይቋታል። እህቷ በቃ ይሄ ነገር ይቅርብሽ፣ የሰው ትዳር እየበጠበጥሽ ነው ተይ ብላ ለምና የድሮ ፍቅረኛዋ ረፊ ብሏታል። እኔም ስንቴ እንትን ብያታለሁ፣ ግን ምንም ልሰማን አልቻለችም። ምንም መስሚያ ጥጥ ነው፣ ከእሱ ምንም ሊለየኝ የሚችል ነገር የለም ብላ ነበረ እንትን ያለችን። ግን አሁን ደግሞ በምን መጥቶ እንዴት ይሄ ሀሳብ መጥቶላት እውነታውን ይሄ ልጅ ከእሷ ጋር ከዚችኛዋ ከአዲሷ ልጅ ጋር ስላየችው እሺ የሆነ ነገር ይሰማታል። የምር የምትወዳው ከሆነ አው ይሰማታል። ግን እሷ ላይ እኔ ላይ የደረሰው ነገር አሁን ማዲ ላይ እኔ ለካ ማዲን እንዲህ ነው በዚህ ልክ ነው ማዲን እንትን ያልኳት የጎዳኋት ምናምን ብዬ አሰብኩኝ ነው የምትለው። እኔ እንዳለችኝ በጣም ረጅም ሰዓት ማለት ስዘጋባ ስደውል ረጅም ሰዓት ነው ያወራኋት ማለት ነው። ግን ወይኔ ሪከርድ ባረጋት በጣም ስለገረመኝ ማለት አላሰብኩትም። ይሄ እንደዚህ ታደርጋለች ብዬም ስለማልጠብቃት ስላላሰብኩት ነው እንጂ ሪከርድ ባረግ የምር ሪከርዱን እንትንልላችሁ ነበረ ማለት ነው። እና በጣም ገርሞኛል እኮ በጣም ማለት ነው። እኔ ሰው በዚህ ልክ እኔ አሁንም ቢሆን እርግጠኛ ነኝ እሷ በቃ ወይ እሱን ስላሳሰር ነው ማለት ያው ታስሯል አይደለ? እያንዳንዱ ፋይሎቻችንም ስላስገባን እሱን እንትን ለማለት ይሁን እሱ ጋም ደግሞ የሄደች አይመስለኝም። ምን እንጃ ማለት እንትን ላይ ምናምን ቪዲዮ ያው ስላለ ቪዲዮ ላይ ምናምን አይታው ይሆናል እንጂ ፖሊስ ጣቢያ ድረስ ድፍረት ኖሯትም እሱን ልትጠይቀው ትሄዳለች ብዬም አላስብም። ምክንያቱም በዛው እኔም እንትን እላለሁ የሚለው ነገር እንትን ትላለች ብዬ አስባለሁ። እዛ ውስጥ ሆኖ ደግሞ ስልክ መደወል ይቻላል እንዴ? ምናልባት ደውሎ እንደዚህ ብለሽ እንትን በያቸው ብሎ ይሆን እኔ አላውቅም። ብቻ ግን ማዲጋ ደውዬ ስጠይቃት ኧረ ጭራሽ እኔ ጋር ስልክ አልደወለችም አለች።
ግን እኔ ጋ ነው ቀጥታ የደወለችው ማለት ነው። ለምን ደወለች? እኔ ጋ ላገኘሽ ነው የምትለኝ። ግን እኔ እብድ አይደለሁም፣ ባገኛት ደስ ይለኛል። ምክንያቱም እውነት ታገኘኛለሽ ወይም የሚለው ነገር አስባለሁ። አሁን በዚህ ፍጥረት እንዴት ነው እሷ ምን አይነት የልብ ልብ ቢሰማት ነው? ስንት ስራ እንደሰራች ታውቃለች፣ ስንት ወንጀል እንዳለባት ታውቃለች። እኔን ለማግኘትስ እንዴት ተነሳሳች? ማለት አሁን እኔ ሳገኛት አለመታሰሯስ በምን ታውቃለች? ወንጀል እኮ ሰርታለች አይደል እንዴ? ወንጀል ሰርታለች። ግን እንዴት እኔ ይሄ ነገር ምንም አልተዋጠልኝም። ሆነም ቀረ ግን እኔ አላገኛትም። ማግኘት ብችል ደስ ይለኛል። ምክንያቱም እሷንም ማሳየት ስለምንፈልግ ማለት ነው። እሷም ወንጀለኛ ስለሆነች ብትያዝ ደስ ይለኛል። ግን ደግሞ ይሄ ነገር ሌላ ነገር ደግሳ ነው እርግጠኛ ሆኜ ነው ድጋሚ እኔን አግታ ማለት ነው። በቃ እሱን ካልፈታችሁት ምናምን ነገር እንደዛ አይነት ጨዋታ ልትጫወት ይሆናል ብዬ ብዙ ነገር ነው አይምሮ ውስጥ የሚመላለሰው። በእርግጥ ግን ሁሌ ማለት ሰው እኮ ሰው ሆኖ እንትን ማይል የለም፣ የእሷ ይከብዳል እንጂ ማለት ነው። ምናልባት ደግሞ የእውነት ይቅርታ ለማለት እንትን ብላ ነው ብዬም ሳስብ ደግሞ ያን ሁላ ተንኮሏ ያን ሁላ ነገሯ እንደዛ የልብ ልብ ተሰምቷት እኔ እኮ ቤዛ ነኝ ምንም ነገር እኮ ማድረግ እችላለሁ ምናምን ብላ ምዝት የነበረች ሴትዮ አሁን ተነስታ እንዲህ ስትለኝ የምር ግራ ገብቶኛል ውዶችዬ። እኔ እንጃ ምን እንደማደርግ በእርግጥ አላውቅም። እስቲ ኮሜንት ላይ ጻፉልኝ። ላገኛት ግን ባገኛት ደግሞ ድጋሚ ልጆቼ መበተን አልፈልግም። ግን እንደ እውነቱ ከሆነ ግን አግኝቻት ምን እንደምትለኝ ብሰማ እንደገና ደግሞ ይሆናል አይደለ እንትን ብዬ ባሲዛት ምናምን ነገር ሁላ ደስ ይለኛል፣ በፖሊስ ማለት ነው። ምክንያቱም ወንጀለኛም ስለሆነች ያው ወንጀሏ እኔን ያገተችኝ እሷ እስከሆነች ድረስ ያው እሱም ቢተባበራትም ያ ነገር እንትን ቢልልኝ ደስ ይለኛል። ግን ደግሞ በምን አይነት መንገድ ነው ማገኛት ግራ ገባኝ። እንጃ እኔ አላቅም። ብቻ ፖሊስ ይዤ ፖሊስ ስታይ እርግጠኛ ነኝ ወይ ደግሞ እንዲህ ሲቪል የለበሱ እንትኖች ብቻ አላቅም። ብቻ እንዴት እንደማረግ ግራ ገብቶኛል የእውነት። እስቲ ጻፉልኝ በማርያም ኮሜንት ላይ የሆነ ነገር በሉኝ እስቲ። እኔ ሰው እንዴት በዚህ ልክ እንደዚህ ተቀይሮ ደግሞ ያለ እረፍት ነው የደወለችው። ብታይ በቃ አስሬት ነው። እኔ ማን ነው ይሄ ስልክ ብያለሁ፣ የማን ስልክ ነው? ከዛ መጨረሻ በራሷ ስልክ እንትን ስትል አሃሃ አጅሪት አንቺ ነሽ እንዴ ብዬ ሳነሳ እንደዚህ ያለችኝ ማለት ነው። ግን የእውነት ማለት ነው የእውነት አንድ ነገር ልንገርሽ ማለት ብዙ እንትን ልትይ ትችያለሽ፣ ብዙ ይሆናል አይደለ? ብዙ ፌቨር ልትሰሪ ትችያለሽ። በጣም ብዙ ነገር ሰርተሻል ማለት ነው። ግን ደግሞ የእውነት አንቺ ከልብሽ ተጸጽተሽ ይሄ ነገር ገብቶሽ እኛን ተይው፣ ችግር የለውም። እኛ አንቺ ይቅርታ አልሽንም አላልሽንም ምንም ችግር የለውም። ግን እኔ አንድ ነገር ልንገርሽ፣ የምሬ ነው የምልሽ፣ እንደ እንትን ማለት እንደ ኖርማል አሁን እንደ ሴት እንደ አንዲት ሴት ማለት ነው አንድ ነገር ልንገርሽ። አንቺ የምር ይሄ ነገር ጥፋተኛ ነኝ፣ ይሄ ነገር አጥፍቻለሁ፣ የሰው ትዳር በጥብጫለሁ፣ የሰው ባል ለመቀማት ብዙ ነገር አድርጌያለሁ ምናምን ብለሽ ጥፋትሽ ገብቶሽ ኃጢአት እንደሰራሽ ገብቶሽ ከሆነ ይቅርታ የምትይው በጣም ደስ ይላል። እግዚአብሔርን ችግር የለውም። ኖርማል ማለት እኔ በበኩሌ ችግር የለውም። እኔ ይቅርታ አረግልሻለሁ ማለት ነው። እኔ በእኔ በኩል ነው ማዲጋ ያለው ነገር አላውቅም። ምክንያቱም ሰውነሽ አጠፋሽ፣ ተሳሳሽ፣ ይቅርታ ካልሽ ትልቅ ይቅርታ። እኛ እኮ ስንት ኃጢአት ሰርተን ስንት ነገር ሰርተን ሄደን እግዚአብሔር ፊት ጌታ ሆይ ይቅር በለን ስንት እኮ ይቅር የማያስብል እኮ ጥፋት ጠፍተን፣ ግን እሱ ቸር ስለሆነ እሱ ይቅር ባይ አምላክ ስለሆነ አምላካችን ፊት ሄደን እኮ ጌታ ሆይ ይቅር በለን እንለዋለና ይቅርታ እንፈልጋለን። ስለዚህ እሱ ፈጣሪ የዓለም ፈጣሪ እንኳን ይቅር ያለ እኔ አንድ ተራ ሰው አንቺን ይቅርታ ብለሽኝ ይቅር ብልሽ ምንም ማለት አይደለም። እኔ ችግር የለውም። የምርሽ ከልብሽ ከሆነ ይቅርታ አድርጌልሻለሁ፣ በእኔ በኩል ያለው ማለት ነው። ችግር የለውም። በእኔ በኩል ያለው ይቅርታ አድርጌልሻለሁ። ግን ደግሞ ማለት ነው ይሄ አጉል እንትን ይሄ ያለ አይደለ? አሁን የድሮ ድራማሽ ያለፈ ሰው አንዴ ነው የሚሳሳተው፣ አንዴ ብቻ ማለት ነው። ሰው አንዴ ነው የሚሳሳተው። ምንድነው? ብልጥ ሰው ካለፈ ስህተቱ ይማራል ይባላል።
እኔ ድጋሜ እንደዚህ አይነት እቃቃ ጨዋታ ለመጫወት አንቺ ጋር አልመጣም። ገብቶሻል? ድጋሜ ያን ስህተት ልትሰሪ ከሆነ በጣም ተሸውደሻል፣ እንትን ብለሻል። ግን የእውነት ከልብሽ ከሆነ ይሄ ነገር የእውነት እኔና ማዲን ከልብሽ ይቅርታ ልትጠይቂን ፈልገሽ ከሆነ እውነት እኔ ይቅርታ አድርጌልሻለሁ። በእኔ በኩል ምንም ችግር የለም፣ ምንም ማለት ነው። ብዙ ነገር አድርገሽኛል፣ ብዙ እንትን ብለሽኛል። ግን የፈለገም ቢሆን ከማዲ የበለጠ ነገር እኔ እንትን አላልሽኝም። ቢሆንም እሷ ላይ ያደረግሽው ነገር ያው እኔ ላይ እንዳደረግሽው ነው የምቆጥረው። ብዙ ስህተት ሰርተሻል፣ ብዙ ነገር አድርገሻል። ግን ማለት ነው እኔ ይኸውልሽ አንቺ ጋር መምጣት አንቺ ጋር መሄድ ምናምን አይጠበቅብኝም። እኔ ይሄ ቪዲዮ ታይዋለሽ በእርግጠኝነት። እኔ በእኔ በኩል ያለው ችግር የለም፣ ይቅርታ አድርጌልሻለሁ። እንኳን እኔ እግዚአብሔርም ይቅር ይላል፣ ይቅርታ አድርጌልሻለሁ። የሌላ ሰውን ግን አላቅም። ማዲ ነግሬያታለሁ፣ ግን ምን እንደምትል በጣም ነው እሷ ራሱ የተገረመችው። ምን ነው ያለችኝ፣ አላመነችኝም ሁላ ማለት ነው። አውቄ የሆነ እንትን ምላት ነው የመሰላት። እሷ ጋር ያለው ነገር አላውቅም። ድጋሚ አውራታለሁ። ግን ቢሆን እንኳ እሷ ጋር እንኳ እሺ እኔም ይቅርታ አድርጌላታለሁ እንኳ ብትል፣ ግን እኛ አንቺ ጋር መምጣትም ከአንቺ ጋር መገናኘትም ምንም ነገር አንፈልግም። ከልብሽ ከሆነ ግን ይቅርታ አድርገንልሻል ማለት ነው። ከልብሽ ከሆነ ይቅርታ አድርጌልሻለሁ። እኔ ራሴን ብቻ ወግኜ ነው ማውራት የምችለው። እኔ ይቅርታ አድርጌልሻለሁ፣ ፈጣሪ ይቅር ይበልሽ ነው የምለው። ሌላ ምንም አልልም። ከልብሽ ከሆነ እውነት ማለት ሰው እየሆንሽ ነው፣ እየተመለሽ ነው፣ ስተትሽ እየገባሽ ነው ማለት ነው። ስለዚህ እኔ በእኔ በኩል ይቅርታ አድርጌልሻለሁ ውዶችዬ። እና እኔ በጣም እንትን ግራ ስለገባኝ ነው ማለት እንትን ለማለት ያህል ነው። በዚህ ልክ ስላልጠበቅኳት ድንገት እንዲህ ስትለኝ ዱብዳ ሆነብኝ። ለዛ ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። ወዳችኋለሁ።